ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። ዌብ ስሪ እና የኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ እና የብሎክቻይን ዴቨሎፐር ነኝ። በዚህኛው ፓርት እንግዲህ በዚህ ቪዲዮ የምናየው ምንድነው ባክ ኤንድ ዴቨሎፕመንት ነው። እዚህ በፊት እንግዲህ በጣም በተደጋጋሚ ፉል ስታክ እያሉ ብዙ ቪዲዮዎችን ሰርቻለሁ። እናንተም እንግዲህ ፉል ስታክ የምታውቁት ናቸው። ፉል ስታክ ውስጥ እንግዲህ ፍሮንት ኤንድ እና ባክ ኤንድ ተብሎ ይከፈላል ለሁለት ማለት ነው። ስለዚህ በዚህኛው ፓርት እንድናየው የፈለኩት ሮድ ማፕ ላይክ እንደ ባክ ኤንድ ዴቨሎፐር ምን ማወቅ አለባችሁ ወይም ሮድ ማፑ ምን ይመስላል የሚለውን አንደርስታንድ እንዲኖራችሁ ነው። በነገራችን ላይ ይሄ ለፉል ስታክም ለባክ ኤንድ ዲቨሎፐሮችም ይሆናል ማለት ነው። ባክ ኤንድ ዲቨሎፐር ሲባል ብዙ ጊዜ ከጀርባ ያለውን ነገር ነው። ያ በዲቴል እናየዋለን እያንዳንዱ ነገር ግን በደንብ አንደርስታንድ እንድታደርጉት የምፈልገው ከዚህ ጋር እናንተ ፉል ስታክ ዲቨሎፐር መሆን የምትፈልጉ ከሆነ ይህ ቪዲዮ እጅግ በጣም ይጠቅማችኋል። ባክ ኤንድ ዲቨሎፐር ብቻ ኢቭን ለምሳሌ ፍሮንት ኤንድ ዲቨሎፐር መሆን ባትፈልጉ ባክ ኤንድ ዲቨሎፐር መሆን ብትፈልጉ ግን ይሄኛው ቪዲዮ በጣም ይጠቅማችኋል ማለት ነው። ስለዚህ ፉል ስታክም ሆኑ ባክ ኤንድ ብቻም ሆኑ እጅግ በጣም ይጠቅማችኋል ማለት ነው። ስለዚህ እነዚህን ወይም ደግሞ በዚህ ቪዲዮ ውስጥ የማስቀምጣቸውን ነገሮች ለነዚህ ለሁለቱ የሙያ ዘርፎች ወይም ደግሞ መስራት የምትፈልጉ ከሆነ በዚህ ላይ ይህ ባክ ኤንድ ዲቨሎፕመንት ሮድ ማፕ እጅግ በጣም ይጠቅማችኋል ማለት ነው። ነገር ግን እናንተ ፍሮንት ኤንድ ዲቨሎፐር ብቻ የምትሆኑ ከሆነ ወይም ደግሞ ፊት ለፊት የሚታየውን የዌብሳይት ዲቨሎፕመንት ብቻ የምትሰሩ ከሆነ ይህ ቪዲዮ ላይ ጠቅማችሁ ይችላል ማለት ነው። ወይም ደግሞ እናንተ ለምሳሌ ሞባይል አፕ ዲቨሎፐር ልትሆኑ ትችላላችሁ፣ ፉል ስታክ የሆነ ሞባይል አፕሊኬሽን። ስለዚህ ለእናንተም እጅግ በጣም ሊጠቅማችሁ ይችላል። ስለዚህ ይህ ቪዲዮ ለማን ይሆናል የሚለው መጀመሪያ ላስቀምጥላችሁ። ፉል ስታክ ከሆናችሁ ፉል ስታክ ዲቨሎፐር ከሆናችሁ ይህ ቪዲዮ ይጠቅማችኋል። ምክንያቱም ፉል ስታክ ማለት ፍሮንት ኤንድ እና ባክ ኤንድን አንድ ላይ የያዘ ማለት ስለሆነ ማለት ነው። እዚህ በፊት በዲቴል አውርተናል በዚሁ ቻናል ውስጥ። ስለዚህ ስለ ፉል ስታክ ዲቨሎፕመንት ሮድ ማፕ አይተናል በዚሁ ቻናል። ካላያችሁት እሱን ቪዲዮ ገብታችሁ ማየት ትችላላችሁ በዚህ ቻናል ውስጥ ማለት ሰልፍ ፕሮግራምስ በሚለው ቻናል ላይ ይህን ቪዲዮ ታገኛላችሁ። ስለ ፉል ስታክ ዲቨሎፐር ሮድ ማፕ ስለሰራሁ ማለት ነው። ከዛ በመቀጠል እናንተ ባክ ኤንድ ዲቨሎፐር ከሆናችሁ ባክ ኤንድ ዲቨሎፐር ከሆናችሁም ይጠቅማችኋል ማለት ነው። እንዲሁም ደግሞ ለምሳሌ ሞባይል አፕሊኬሽን ፉል ስታክ ያው ልበለውና ሞባይል አፕሊኬሽን ዲቨሎፐር ከሆናችሁ እነዚህን ሶስቱን ዲቨሎፐር ከሆናችሁ ፉል ስታክ ዲቨሎፐር ከሆናችሁ ባክ ኤንድ ዲቨሎፐር ከሆናችሁ እንዲሁም ደግሞ ሞባይል አፕሊኬሽን ዲቨሎፐር መሆን የምትፈልጉ ከሆነ ወይም እየጀመራችሁ ከሆነ የተወሰነ እውቀቱ ኖሯችሁ ገና እየጀመራችሁ ከሆነ ይህ ቪዲዮ የሮድ ማፕ ቪዲዮ እጅግ በጣም ይጠቅማችኋል ማለት ነው። ስለዚህ እነዚህ ሶስቱን ስኪሎች የምትፈልጉ ከሆነ ወይም በእነዚህ ሶስቱ ሙያዎች መስራት የምትፈልጉ ከሆነ ባክ ኤንድ ዲቨሎፕመንት ውስጥ ማስቀምጥላችሁ ሮድ ማፕ በደንብ ግልጽ የሆነ አንደርስታንዲንግ ይሰጣችኋል ማለት ነው። በዚህ ቪዲዮ እንግዲህ እነዚህ ፉል ስታክ ዲቨሎፐር የምትሆኑ ከሆነ ባክ ኤንድ እና ሞባይል አፕሊኬሽን ዲቨሎፐር የምትሆኑ ከሆነ ሮድ ማፑ ይጠቅማችኋል ብያችኋለሁ። ስለዚህ በዚህ ውስጥ እንግዲህ ምን ነገሮችን እናያለን ወይም ደግሞ ይህን ባክ ኤንድ ዲቨሎፕመንት ለምን ይጠቅማል፣ ምን አይነት ነገሮችን እንጠቀማለን፣ ምን ነገሮችን ኮንሲደር እናደርጋለን የሚለውን ነው ሞር እያየ ነው የምንሄደው። ስለዚህ ከምን ልነሳላችሁ መሰላችሁ? ባክ ኤንድ ዲቨሎፕመንት ወይም ደግሞ በእነዚህ በፉል ስታክም ኖርማል ብቻውን ባክ ኤንድ ሞባይል አፕሊኬሽን ብትሰሩ ኮመን የሆኑ ነገሮች አሉ። ኮመን ቲንግስ የምንላቸው ማለት ለምሳሌ በባክ ኤንድ ዲቨሎፐር የትኛውን ፕሮግራሚንግ ላንጉጅ ቢጠቀም ፓይተን ይሁን ጃቫስክሪፕት ይሁን ጃቫ ይሁን የትኛውንም ተጠቀሙ ፒኤችፒ ይሁን ኮመን የሆኑ ነገሮች አሉ ማለት ነው ባክ ኤንድ ዲቨሎፐር ሊሰራቸው የሚችሉት። ስለዚህ እነሱን እንይና በደንብ በዲቴል እያየናቸው እንመጣለን ማለት ነው። አሁን እነዚህ እንግዲህ ኮመን የሆኑ ነገሮችን እያየን ነው የምንመጣው በባክ ኤንድ ዲቨሎፕመንት ማለት ነው። የመጀመሪያው እንግዲህ ባክ ኤንድ ዲቨሎፕመንት ሲባል የምንሰራቸው ታስኮች፣ ሌላውን ላንጉጅ ሴሌክት ማድረጉ እያንዳንዱ ነገር እንመጣበታለን። ነገር ግን ለምሳሌ ኮመን የሆኑ የምንሰራቸው ነገሮች አሉ ወይም ደግሞ አንደርስታንድ ማድረግ ያለብን ነገር አለ በዚህ በባክ ኤንድ ዲቨሎፕመንት በዋነኝነት ወይም ደግሞ ሰፋ ባለመልኩ ማለት በካታጎሪ አድርጌ ያስቀምጥላችኋለሁ። የመጀመሪያው ባክ ኤንድ ዲቨሎፕመንት ሲነሳ ስለ ሰርቨር ማወቅ አለብን። ስለዚህ ሰርቨርን አንደርስታንድ ማድረግ ይኖርብናል ማለት ነው። ስለዚህ ባክ ኤንድ ዲቨሎፕመንት ላይ የትኛውን ፕሮግራሚንግ ላንጉጅ ይሁን ብያችኋለሁ። ምንም አይነት አፕሊኬሽን ሊሆን ይችላል፣ እንደ ቢዝነስ ሎጂክ ላይ ሊሆን ይችላል። ነገር ግን ሰርቨርን አንደርስታንድ ማድረግ ያስፈልጋል በባክ ኤንድ ዲቨሎፕመንት ማለት ነው። ከዛ በመቀጠል ሰርቨር አንደርስታንድ ማድረግ እንዳለብን ሁሉ ሌላ በዚሁ በባክ ኤንድ ዲቨሎፕመንት ውስጥ አንደርስታንድ ማድረግ ያለብን ነገር ዳታቤዝ ነው ማለት ነው። ሁለተኛው ዳታቤዝ ነው። ሶስተኛው ኤፒአይ ነው።
ሶ አንድ ባክ ኤንድ ዲቨሎፕመንት እነዚህ ነገሮች የግድ አንደርስታንድ ማድረግ አለበት። ሰርቨር፣ ዳታቤዝ እና ኤፒአይ እነዚህ እጅግ በጣም ወሳኝ ነገሮች ናቸው። ስለዚህ ኮመን የሆኑ ነገሮች ናቸው። እያንዳንዳቸውን ሰፋ እያደረግን ለማየት እንሞክራለን። ነገር ግን በዋነኝነት እነዚህ ነገሮች ማወቅ ይኖርበታል። ስለዚህ ኮመን ነው። የትኛውም ፕሮግራሚንግ ላንጉዌጅ ይሁን የትኛውም አይነት ፕሮጀክት ይሁን እነዚህ ሶስት ነገሮች ባክ ኤንድ ላይ አብረው የሚነሱ ነገሮች ናቸውና መታወቅ ያለባቸው ነገሮች ናቸው ማለት ነው። ስለዚህ እነዚህ ሶስቱ ነገሮች አንደርስታንድ ካደረግነ ወይም ደግሞ ካወቅነ ማለት ነው ሌላው እንደ ፕሮጀክቱ ይወሰናል። ለምሳሌ ሰርቨሩ፣ ዳታቤዙ፣ ኤፒአዩ ምን ልጠቀም የሚለው ምክንያቱም እያንዳንዱ ለምሳሌ ዳታቤዝ ላይ ብንመጣ ብዙ አይነት ዳታቤዞች አሉ። ለምሳሌ በዋነኝነት እንክፈላቸው ስንል ኤስኩኤል እና ነን ኤስኩኤል የሚባል አለ። ከኤስኩኤል ውስጥ ለምሳሌ ማይ ኤስኩኤል ሊሆን ይችላል፣ ፖስትግረስ ሊሆን ይችላል፣ ስኩኤል ላይት ሊሆን ይችላል። እነዚህ ዳታቤዝ አይነቶች ናቸው የኤስኩኤል ወይም ደግሞ ስትራክቸር ኩዌሪ ላንጉዌጅ። ነን ስትራክቸር የሆኑ ነን ኤስኩኤል የሚባሉ እንደ ሞንጎዲቢ አይነት አሉ። ስለዚህ የትኛውን ልጠቀም እያንዳንዱ ነገር እንደ እናንተ እንደምትሰሩት ፕሮጀክት ሊወሰን ይችላል። ነገር ግን እነዚህ ሶስቱ ነገሮች ኮመን ናቸው ማለት ነው። እነዚህ ነገሮች አንደርስታንድ መደረግ አለበት ማለት ነው። ከነዚህ ሶስቱ ነገሮች እንግዲህ ተጨማሪ እንደ ባክ ኤንድ ውስጥ ምን ነገሮች ሊካተቱ ይችላሉ? ምን ነገሮች ታስክ ምላቸው ማለት እነዚህ ሰፋ ያሉ ሎጂኮች ናቸው በየትኛውም ላይ ያሉት። እንደ ታስክ ግን ሌላ አሁንም አንደርስታንድ ማድረግ ያለብን ነገር አለ። ስለዚህ ታስኮች ምን ታስኮች ናቸው ያሉት በዚህ በባክ ኤንድ ዲቨሎፕመንት ውስጥ አንደርስታንድ ልናደርጋቸው የሚገባ ወይም ደግሞ ልንረዳቸው የሚገቡ ታስኮች ምንድን ናቸው የሚሉትን በዚህ ጋር እናያለን ማለት ነው። ወይም ልንሰራቸው ወይም ደግሞ ለምሳሌ ኮመን አድርጌ እያወራሁ ነው ያለሁት። በነገራችን ላይ ፕሮግራሚንግ ላንጉዌጁንም ፕሮጀክቱንም ባክ ኤንድ ውስጥ የምንጠቀመው ሁሉም ጋር ኮመን የሆኑ ነገሮች ነው እያነሳሁላችሁ ያለ። እያንዳንዱ እንደምንጠቀመው ቱል እንደምንጠቀመው ላንጉዌጅ እንዲሁም እንደምንሰራው ፕሮጀክት ሊለያይ ይችላል። ብዙ ነገሮች ግን ኮመን የሆኑ ነገሮችን ነው እንደ ታስክ እያነሳሁላችሁ ሄደው። ለምሳሌ የመጀመሪያው ታስክ እንግዲህ በዚህ በባክ ኤንድ ዲቨሎፕመንት አሴ ኮድ ሌቭል ስንመጣ ሰርቨር ክሬት ማድረግ ነው። ስለዚህ የመጀመሪያው ይሄ ነው፣ ሰርቨር ክሬት ማድረግ ያስፈልጋል። ሰርቨር እንግዲህ ምንድነው በባክ ኤንድ ውስጥ አንደርስታንድ ማድረግ ያለብን አንዱ ኮንሴፕት ነው ብያችኋለሁ። ሰርቨር ማለት ሰርቭ ማድረግ ነው። ላይክ እንደ ኮምፒውተር ነው። ለምሳሌ አብዛኛው ጊዜ አፕሊኬሽናችን ለ24 ሰዓት ራን የሚያደርግ ከሆነ በቀን ውስጥ በሳምንት 7 ሰዓት ከሆነ ስለዚህ 24 ሰዓት በሳምንት ውስጥ 7 ቀን ራን የሚያደርግ ሰርቨር ያስፈልገናል ማለት ነው። የምናስቀምጠውን ማንኛውንም ቢዝነስ ሎጂክ ዳታቤዝ ላይ ያለን ዳታ በአጠቃላይ ለክሊያንት ወይም ደግሞ ለፍሮንት ኢንድ አፕሊኬሽን ሰርቭ የሚያደርግ ነገር ወይም ኮምፒውተር ላይክ ፊዚካል ዲቫይስ ሊሆን ይችላል፣ ክላውድ ላይ ሊሆን ይችላል። እሱ ሰርቨር ተብሎ ይጠራል ማለት ነው። ስለዚህ ይህንን ሰርቨር ክሬት ማድረግ ያስፈልጋል ማለት ነው። የተለያዩ ፍሬምወርኮች ሊኖሩ ይችላሉ እንደ ፕሮግራሚንግ ላንጉጁ ወይም ላይክ እንደምትጠቀሙት ቱል ማለት ነው። የባክ ኤንድ ቱል ሊለያዩ ይችላሉ ፍሬምወርኮች። እነዛን ተጠቅመን ክሬት ማድረግ ያስፈልጋል። እንደ ታስክ ግን ባክ ኤንድ ዲቨሎፐር ከሆነ ሰርቨር ክሬት ማድረግ ከሱ ይጠበቃል፣ ግዴታ ነው ብላችሁ አንደርስታንድ አድርጉት። ከዛ በመቀጠል ሁለተኛ የሚጠበቅብን ታስክ ዳታቤዝ ኮኔክት ማድረግ ነው። ዳታቤዝ ኮኔክት ማድረግ ያስፈልጋል። ዳታቤዝ ኮኔክት ማድረግ ያስፈልጋል ማለት ነው። አፕሊኬሽናችንን ከዳታቤዝ ጋር የግድ ኮኔክት መደረግ አለበት። ለምሳሌ የዩዘር ዳታ ልንቀበል እንችላለን። እንዳልኳችሁ እንደ ፕሮጀክቱ ሊለያይ ይችላል። ነገር ግን ዩዘሮች ጋር ዳታ ልንቀበል እንችላለን። ያን ዳታ ዳታቤዝ ወስዶ ማስቀመጥ ይኖርብናል። ከዳታቤዝ ያለን ዳታ ፊች አድርገን አመጠን ላይክ በኤፒአይ ማለት ነው አመጠን ለክሊያንት ወይም ደግሞ ለፍሮንት ኢንድ አፕሊኬሽኑ ማሳየት ይኖርብናል። ወይም ደግሞ ዲስፕላይ ያው እንደ ቢዝነስ ሎጂካችን ቢለያይም ማለት ነው ወይም እንደምንሰራው ፕሮጀክት። ነገር ግን ዳታቤዝ ኮኔክሽን የግድ ነው መስራት አለብን ማለት ነው። ባክኤንድ ላይ የግድ አንድ ሰው ባክኤንድ ዲቨሎፐር ለመሆን ይሄንን ኮንሴፕት የግድ አንደርስታንድ ማድረግ አለበት የትኛውም ፕሮጀክት ላይ ቢሆን ማለት ነው። ከዛ ውጭ እንግዲህ ይህንን አንደርስታንድ ካደረግን ዳታቤዝ ኮኔክሽን አንደርስታንድ ካደረግን ቀጥለን አንደርስታንድ ማድረግ ያለብን ነገር አውቴንቲኬሽን እና አውተራይዜሽን ነው። አውተራይዜሽን እና አውቴንቲኬሽንን በደንብ አንደርስታንድ ማድረግ አለብን ማለት ነው። አውተራይዜሽን ስንል ብዙ ጊዜ ምንድነው ለምሳሌ ሎጊን ሳይን አፕ የግድ ያስፈልጋል። አብዛኛው አፕሊኬሽን ላይ የሞባይል አፕሊኬሽን ይሁን ፍሮንት ኤንድ እና ባክ ኤንድ ያለው ፉል ስታክ አፕሊኬሽን ሊሆን ይችላል፣ ወይ ብራውዘር ቤዝድ ሊሆን ይችላል፣ ወይም ደግሞ ዴስክቶፕ አፕሊኬሽን ሊሆን ይችላል። ስለዚህ እነዚህ ነገሮች አብዛኛው የተለመዱ ናቸው። ዩዘር አካውንት ክሬት አድርገው ከዛ በኋላ ደግሞ ለምሳሌ ሁለተኛ ሶስተኛ ሲመጣ ሎጊን አድርጎ ይገባል። ስለዚህ እነዚህ
ለማድረግ አውተንቲኬሽን እና አውተራይዜሽን ኮንሴፕት የግድ ያስፈልጋል ማለት ነው። የተለያዩ ሊኖሩ ይችላሉ። ለምሳሌ ሴሽን ኩኪስ እና ሴሽን ልንጠቀም እንችላለን። አብዛኛው የተለመደው ለምሳሌ በኢሜይል እና በዩዘር ኔም ሳይን አፕ የሚደረግ ከሆነ አብዛኛው ጊዜ ጄደብሊውቲ ወይም ጄሰን ዌብ ቶከን በመጠቀም ሊሆን ይችላል። እንደ ፕሮጀክታችን ሊለያይ ይችላል። ወይም ደግሞ ሶሻል ሎጊኖች ሊኖሩ ይችላሉ። ኦትን በመጠቀም ኦት 2.0 ነው ማለት ነው። ስለዚህ ያን በዲቴይል የምናየው ነው። እያንዳንዱ በነገራችን ላይ እያንዳንዱ ነገር በዲቴይል እናየዋለን በዚሁ ቻናል ውስጥ ማለት ነው። አዲስ ከሆናችሁ በነገራችን ላይ እዚሁ ጋር እንዳል ማሳስባችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እያደረጋችሁ ይህን ቪዲዮ እንዲሁም ደግሞ ሌሎች እንዲደርስም ሸር አድርጉ በዚሁ እንዳለ ማለት ነው። ጥያቄ ካላችሁ ኮሜንት ላይ ታስቀምጡልኝ ያላችሁ። ለማንኛውም ግን ወደዚህ ኮንሴፕት ስንመጣ የግድ አውተንቲኬሽን እና አውተራይዜሽንን ማወቅ አለበት አንድ ባክ ኤንድ ዲቨሎፐር ማለት ነው። የትኛውንም አይነት ላንጉጅ ቢጠቀም ብያችኋለሁ፣ ቱል ቢጠቀም ወይም ፕሮጀክት የተለያየ ፕሮጀክት ቢሆን ይሄን ኮመን የሆነ ታስክ ነው አንድ ባክ ኤንድ ዲቨሎፐር ማወቅ ያለበት ማለት። ስለዚህ ሰርቨር ክሬት ማድረግ የግድ ማወቅ አለበት። ዳታቤዝ ኮኔክት ማድረግ ማወቅ አለበት። ምናልባት ነን ኤስኩኤል ሊሆን ይችላሉ፣ ኤስኩኤል ሊሆን ይችላል። ሌላል እንደ ቢዝነስ ሪኳየርመንት ወይም ደግሞ እንደ ሎጂኩ ሊለያይ ይችላል። እንደምትሰሩት ፕሮጀክት ቢለያይም ግን ዳታቤዝ ከምትጠየቁት ዳታቤዝ ጋር ኮኔክት ማድረግ አለባችሁ። የራሳችሁ ፕሮጀክትም ከሆነ እናንተ እጠቀመዋለሁ ከምትሉት ዳታቤዝ አይነት ጋር ኮኔክት ማድረግ አለባችሁ ማለት ነው። ዳታቤዝ ኮኔክሽን የግድ መስራት አለባችሁ። ከዛ አውተራይዜሽን አውተንቲኬሽን የግድ መስራት አለባችሁ ማለት ነው። ከዛ በመቀጠል አንድ ባክ ኤንድ ዲቨሎፐር ማወቅ ያለበት ታስክ የሚባለው ኤፒአይ ኢንተግሬሽን መቻል አለበት ማለት ነው። ሶ ኤፒአይ ማለት አዲስ ከሆናችሁ እንግዲህ የማታውቁት ከሆነ አፕሊኬሽን ፕሮግራሚንግ ኢንተርፌስ ነው። በዲቴል ስለ ኤፒአይ ከዚህ በፊትም በእርግጥ የሰራሁት ቪዲዮ አለ በዚሁ ቻናል ውስጥ። ነገር ግን ለወደፊቱም በጣም በርካታ ቱቶሪያሎችን አዘጋጅላችኋለሁ። ኤፒአይ እጅግ በጣም ወሳኝ ፓርት ስለሆነ በተለይ ደግሞ ባክ ኤንድ ዲቨሎፐርስ ልትሆኑ። ስለዚህ ኤፒአይ ማለት አፕሊኬሽን ፕሮግራሚንግ ኢንተርፌስ ነው። ሁለት አፕሊኬሽኖች እንዲያወሩ ወይም ደግሞ ዳታ ኤክስቼንጅ እንዲያደርጉ የሚያደርጋቸው በጀሰን ፎርማት ዳታ ትራንስፈር እንዲያደርጉ አንዱ ወደ አንዱ እንዲልኩ የሚጠቅም ነው። ስለዚህ ለምሳሌ ረስትፉል ኤፒአይ አለ፣ ግራፍኩዌል አሉ፣ የተለያዩ አይነት ኤፒአይዎች አሉ። ስለዚህ እንደ ቢዝነስ ሎጂካችን የትኛውን እንጠቀም የሚለው ሌላ ኮንሴፕት ቢሆንም እዚህ ጋር ግን ኤፒአይ ኢንተግሬሽን የትኛውንም አይነት ቢሆን ኤፒአይ ኢንተግሬሽን መስራት አለበት ማለት ነው። ከዚህ ከሚሰሩት አፕሊኬሽን ጋር አንድ ባክ ኤንድ ዲቨሎፐር ኤፒአይ ኢንተግሬሽን መስራት አለበት። ይህም ግዴታ ነው ወይም ደግሞ መታወቅ ያለበት ነው። የትኛውም አይነት ፕሮጀክት ውስጥ ብትሆኑ ኤፒአይ ኢንተግሬሽን ማወቅና መቻል አለባችሁ ማለት ነው ባክ ኤንድ ዲቨሎፐር ውስጥ። ከዛ መጨረሻው ቢዝነስ ሎጂክ ኤክስኪዩት ወይም ደግሞ እናንተ የምትሰሩት ፕሮጀክት የሆነ ቢዝነስ ሎጂክ ይኖረዋል። ስለዚህ ይህን ቢዝነስ ሎጂክ ኤክስኪዩሽን መስራት አለበት። ሶ የምትሰሩት ፕሮጀክት እንግዲህ ቢዝነስ ይኖረዋል ወይም ቢዝነስ ሎጂክ ይኖረዋል። ለምሳሌ እናንተ አርቢትራጅ ቦት ክሬት ነው ማድረግ የፈለጋችሁት ልበል። አርቢትራጅ ቦት ወይም ደግሞ ለምሳሌ ክሪፕቶ ከረንሲ ትሬድ የሚያደርግ ቦት መስራት ፈለጋችሁ። ስለዚህ ፉል ስታክ ሊሆን ይችላል ማለት ፍሮንት ኤንድ ይኖረዋል፣ ባክ ኤንድ አለው። ሰርቨር ክሬት ታደርጋላችሁ፣ ዳታቤዝ ኮኔክት ልታደርጉ ትችላላችሁ፣ አውተንቲኬሽን አውተራይዜሽን ይኖረዋል፣ ኤፒአይ ኢንተግሬሽን ይኖረዋል። ስለዚህ ቢዝነስ ሎጂኩ ግን ለምሳሌ ፕራይሱን ለምሳሌ ከሁለት ኤክስቼንጆች ማለት ነው ለምሳሌ ባይናንስ እና ባይቢት ለምሳሌ ያሉ ባይናንስ ላይ ለምሳሌ አንድ ኢቴሪየም ወይም ቢትኮይን በሆነ ፕራይስ ይሸጣል። በዚህ ሴም ታይም ባይቢት ላይ ሌላ ፕራይስ ሊኖረው ይችላል። ስለዚህ አንዱ ጋር ገዝታችሁ አንዱ ጋር መሸጥ ነው እንግዲህ አርቢትራጅ የሚባለው። ስለዚህ ረከስ ካለው ላይ ገዝታችሁ ወደ ድካም የሚለው ላይ መሸጥ ማለት ነው። ይህን አውቶማቲካሊ ዲቴክት የሚያደርግ ለምሳሌ ቦት ክሬት ላድርግ ብትሉ በዛ ሰከንዶች ውስጥ ወይም በማይክሮ ሰከንዶች ውስጥ ይህንን ካልኩሌት የሚያደርግ ኮድ ትጽፋላችሁ። ባክ ኤንድ ላይ ነው የምትሰሩት። ይሄ ምንድነው? ቢዝነስ ሎጂክ ነው። ስለዚህ ይህን ኤክስኪዩት የሚያደርግ ቢዝነስ ሎጂክ ኢምፕለመንት ማድረግ ይኖርባችኋል። ስለዚህ ቢዝነስ ሎጂክ ኤክስኪዩሽን ወይም ኢምፕለመንቴሽን መቻል አለባችሁ ማለት ነው። እዚህ ጋር ኤክስኪዩሽን ወይም ኢምፕለመንቴሽን ልበላችሁ። እነዚህ ነገሮች ግዴታ ናቸው እንደ ታስክ ማለት ነው። ባክ ኤንድ ዴቨሎፐር ስትሆኑ እንደ ታስክ የግድ እነዚህን አንደርስታንድ ማድረግ ያስፈልጋል ማለት ነው። ከዛ ውጭ እንግዲህ ባክ ኤንድ ዲቨሎፕመንት ላይ ቱሎች ምኖች ሊለያዩ ይችላሉ። እንደናንተ ፕሮጀክት የሚወሰን ይሆናል። በዋነኝነት ግን እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል። እያንዳንዳቸው በዲቴል እናያለን። ኮድ ሌቭልም እያንዳንዱ በዲቴል እየመጣን የምንሰራው ነው የሚሆነው ለወደፊቱ በዚህ ቻናል ውስጥ ማለት ነው። በዋነኝነት ግን እዚህ ጋር አንደርስታንድ ማድረግ ያለባችሁ ባክ ኤንድ ዲቨሎፐር ለመሆን መከተል ያለባችሁ ሮድ ማፕ ወይም ማወቅ ያለባችሁ ነገር ይሄ ኮንሴፕት አንደርስታንድ ማድረግ ያስፈልጋችኋል ማለት ነው። የመጀመሪያው እንግዲህ ሰርቨር ዳታቤዝ እና ኤፒአይ የሚባሉ ነገሮችን በደንብ አንደርስታንድ ማድረግ አለባችሁ። እንደ ታስክ ደግሞ ሰርቨር ክሬት ማድረግ፣ ዳታቤዝ ኮኔክሽን፣
አውተንቲኬሽን እና አውቶራይዜሽን፣ ኤፒአይ ኢንተግሬሽን እንዲሁም ቢዝነስ ሎጂክ ኢምፕሊሜንቴሽን አንደርስታንድ ማድረግ ያስፈልጋል። ስለዚህ እነዚህ በየትኛውም ሪኳየርመንት ውስጥ አንድ ባክ ኤንድ ዲቨሎፐር ላይ የሚጠበቁበት ሪኳየርመንቶች ናቸው ማለት ነው። ለማንኛውም በሚቀጥለው ቪዲዮ እንደ ፉል ኮርስ ወይም ፓርት ባይ ፓርት ሊሆን ይችላል ስለ ሰርቨር በደንብ በዲቴል እናያለን። እንዲሁም ደግሞ ባክ ኤንድ ዲቨሎፕመንት ውስጥ ለምሳሌ ሞር አሁን በቅርብ የምንጠቀመው ኖድ ጄኤስ ነው። ላይክ እንደ ፉል ስታክ አብዛኛው ከፉል ስታክ ጋር ሪሌትድ የሆነ ቪዲዮ እየሰራሁላችሁ ስለሆነ ስለዚህ ፉል ስታክ ዲቨሎፐር ውስጥ አሁን አብዛኛው በጃቫስክሪፕት ለምሳሌ ፍሬምወርኮች ተጠቅማችሁ በሪያክት ፍሮንት ኤንድ የምትሰሩ ከሆነ ባክ ኤንድ ኖድ ትጠቀማላችሁ። ስለዚህ ኖድን ተጠቅመን ሰርቨር ክሬት እናደርጋለን፣ ዳታቤዝ ኮኔክት እናደርጋለን፣ ኤፒአይ ክሬት እናደርጋለን። ስለዚህ እነዚህን በዲቴል በኮዲንግ አሳያችኋለሁ በዚህ ዩቲዩብ ቻናል ውስጥ ማለት ነው። አዲስ ከሆናችሁ ግን ሰብስክራይብ አድርጉ። ሰብስክራይብ አላደርጋችሁ ከሆነ እንዲሁም ደግሞ ይህን ቪዲዮ ላይክ እያደረጋችሁ ሌሎችም እንዲደርስ ሼር አድርጉ ማለት ነው። ምንም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እኔ ያን እያየሁ እመልስላችኋለሁ ማለት ነው። ለማንኛውም ይህ ቪዲዮ እንግዲህ ባክ ኤንድ ዲቨሎፐር ለመሆን ማወቅ ያለባችሁ የግድ ኮንሴፕቶች ናቸው ማለት ነው። ሰርቨር፣ ዳታቤዝ እና ኤፒአይ እንዲሁም እንደ ታስክ ማወቅ ያለባችሁ ክሬቲንግ ሰርቨር፣ ዳታቤዝ ኮኔክሽን፣ አውቶራይዜሽን፣ አውተንቲኬሽን፣ ኤፒአይ ኢንተግሬሽን እና ቢዝነስ ሎጂክ ኤክስኪዩሽን ወይም ኢምፕሊሜንቴሽን ነው። እያንዳንዱ በተለያዩ ቪዲዮዎች ስሬስ ባይ ስሬስ አሳያችኋለሁ ማለት ነው። ለምሳሌ እንዴት ሰርቨር ክሬት ታደርጋላችሁ፣ ዳታቤዝ እንዴት ኮኔክሽን ትሰራላችሁ። ለምሳሌ ዳታቤዝ ኮኔክሽን ስንል ነን ኤስኪዩኤል ከሆነ በሞንጎ ዲቢ ነው። በጣም ብዙ ነገሮች አሉ፣ እነሱ በዲቴል አሳያችኋለሁ ማለት ነው። አውቶራይዜሽን አውተንቲኬሽን በዲቴል ኤክስፕሌን አደርግላችኋለሁ። ላይክ ኩዊክሶች እና ሴሽኖችን በመጠቀም እንዴት ሎጊን እና ሳይን አፕ ይሰራል፣ ወይም ደግሞ ክሬት የምታደርጉት አፕሊኬሽን በዛ ውስጥ እንዴት ይሰራል፣ ወይም ፓስወርዳቸውን ለምሳሌ ተጠቅማችሁ JWT ወይም ጄሰን ዌብ ቶክን ወደ ጄሰን ዌብ ቶክን በመቀየር እንዴት እንደዚህ አውቶራይዜሽን እና አውተንቲኬሽን ትሰራላችሁ። ወይም ደግሞ ባጭሩ በጣም ግልጽ ለማድረግ አውቶራይዜሽን አውተንቲኬሽን ስለላችሁ ሳይን አፕ ሳያደርጉ እንዳይገቡ ወይም ደግሞ ሎጊን ሳያደርጉ እንዳይገቡ የምትፈልጉት እንዳያዩት የምትፈልጉትን ወይ እንዳይጠቀሙት የምትፈልጉትን ፔጅ እንዴት ፕሮቴክት ታደርጋላችሁ ማለት ነው። ሶ እሱ እናደርጋለን። እንዲሁም ደግሞ አብዛኛው በጣም የተለመደ መንገድ አለ። አሁን ብዙ ጊዜ አይታችሁ ከሆነ ሶሻል ሎጊን በፌስቡክ ወይም በኢሜይል በጉግል ማለት ነው ሎጊን እንዲያደርጉ የሚፈቅዱ አፕሊኬሽኖች አሉ፣ ወይም ደግሞ በጣም እየተለመደ የመጣ ነው። እሱስ እንዴት ይሰራል? ኦት 2.0 ተጠቅመን እንዴት እንሰራለን? እያንዳንዱ ነገር በዲቴል አሳያችኋለሁ ማለት ነው። እያንዳንዱን እናያለን። ኤፒአይ ኢንተግሬሽንም እንሰራለን። ሁለት አይነት ኤፒአይዎች እናያለን። አንደኛው ኦልሬዲ ረስትፉል የሚባለውን እናያለን ማለት ነው። እንዲሁም ደግሞ ግራፍኩኤል እያንዳንዱን በዲቴል እያየን እንመጣለን። ቢዝነስ ሎጂክ እና ኤክስኪዩሽንም እንዴት ኢምፕሊመንት ይደረጋል የሚለውን በደንብ በዲቴል እናያለን በባክ ኤንድ ውስጥ። ለዛሬው ግን በዚህ ቪዲዮ ባክ ኤንድ ዲቨሎፐር ትሆኑ እነዚህን ግዴታ ማወቅ አለባችሁ። ኖድም ተጠቀሙ፣ ፓይተንም ተጠቀሙ፣ ጃንጎን ተጠቅማችሁ ማለት ነው። ፒኤችፒም ተጠቀሙ፣ የትኛውንም አይነት ተጠቀሙ። ባክ ኤንድ ክሬት ስታደርጉ እነዚህን የግድ ማወቅ አለባችሁ ማለት ነው። እነዚህ ነገሮች ግዴታ ናቸው። እነዚህን በዲቴል እያየን እንመጣለን ማለት ነው በሚቀጥሉት ቪዲዮዎች።